በሚገርም ሁኔታ ምርጥ ወንድ ተጫዋች እኩል ድምጽ አግኝተው ፔሌና ማራዶና ያው እንትኑ ምንድነው እውቅናው ተሰጥቷቸዋል የክፍለ ዘመኑ ምርጥ ተጫዋቾች በሚል የስፖርትን በታሪክ ዝግጅታችን የምናቀርብበት ሰዓት ላይ ደርሰናል። ዮብ የዕለቱን ስፖርትን በታሪክ ማስታወሻ ደግሞ ወደ ክቡራን አድማጮች እንድታቀርብ ትጋብዛለህ። እሺ ታህሳስ 14 እና 15ን በታሪክ እናነሳለን እናስታውሳለን። ታህሳስ 14 ላይ ስንሄድ የዛሬ 25 ዓመት በዚህ ዕለት ፊፋ የአመቱ መገባደጃ ነበር 2000 እየተጠናቀቀ ነበርና በእግር ኳሱ በክፍለ ዘመኑ ምርጥ የሚባሉትን በእያንዳንዱ ምድብ የሽልማት እየሰጠ ነበር። ምርጥ እግር ኳስ ወንድ ተጫዋች፣ ምርጥ ክለብ፣ ምርጥ ደጋፊ እንዲህ ያለ ማለት ነው በዝርዝር ሽልማት ሲሰጥ ነበርና በሚገርም ሁኔታ ምርጥ ወንድ ተጫዋች እኩል ድምጽ አግኝተው ፔሌና ማራዶና ያው እንትኑ ምንድነው እውቅናው ተሰጥቷቸዋል የክፍለ ዘመኑ ምርጥ ተጫዋቾች በሚል። ይህ በደጋፊዎቻቸው ዘንድ አሁንም የሚያከራክር ነው። ክርክሩ እስካሁን አልቆየም። ልክ ሮናልዶና ሜሲ በሁለት ወገን እንደሚያከራክሩት ማለት ነው። ከዛ ይልቅ ግን ዛሬ ልናነሳ የፈለግ ነው ሪያል ማድሪድ ነው። እንግዲህ በምርጥ የእግር ኳስ ክለብ ዘርፍ የክፍለ ዘመኑ ምርጥ ክለብ ተብሎ የተሸለመው ሪያል ማድሪድ ነበር። ይህ ግን የፊፋ ዳኞች ወይም ኤክስፐርቶች የተሳተፉበት አይደለም። ሙሉ በሙሉ የተሰጠው ከእግር ኳስ ተመልካች በተሰበሰበ ድምጽ ነው። በወቅቱ ሪያል ማድሪድ ያገኘው ነጥብ 42.1%ን የእግር ኳስ ተመልካች ድምጽ አግኝቷል ምርጥ ክለብ በመባል። የሚገርምህ ከሱ በታች ያሉት ከ2 እስከ 5 ያሉት አንዳቸውም ከ10% አላለፉም በወቅቱ ማለት ነው። ቀጥሎ የመጣው ማንቸስተር ዩናይትድ ነው 9.54 ነበር። ከዛ ባየር ሙኒክ ነው ሶስተኛ፣ አራተኛ ባርሴሎና ነው፣ አምስተኛ እኩል የያዙት ሳንቶስ የብራዚሉ ሳንቶስ እና አያክስ አምስተርዳም የሆላንዱ ነበሩና የሚገርመው ያው በሰፊ ርቀት ነው ሪያል ማድሪድ የእግር ኳስ ተመልካቾችን በልጦ የክፍለ ዘመኑ ምርጥ ክለብ የተባለው ማለት ነው። ይሄ አንደኛው ነው። ሌላኛው ታህሳስ 14 ላይ የምናስታውሰው የዛሬ 17 ዓመት ማንቸስተር ዩናይትድ ከአስቶን ቪላ ውድለት የተጫወቱት ሁለቱ ቡድኖች ተገናኝተው ነበር። በዛ ዘመን ማንቸስተር በከፍታ ማማ ላይ ነበረ በአሌክስ ፈርጉሰን እየሰለጠነ ማለት ነው። ሁለተኛ ሆኖ ይከተል የነበረው ቼልሲ ነበር። የዛኔ ልክ ክሪስማስ ሊደርስ አንድ ቀን ሲቀር ያደረጉት ጨዋታ ማለት ነው። 2 ቀን ይቅርታ፣ ልክ እንደ ዛሬው ቀን ማለት ነው። አዎ ሲደርስ ያደረጉት ጨዋታ ነበር። የዛኔ እንግዲህ በደንብ የዚህ የበዓል ሰሞን ጨዋታዎች ጠንካራ ጨዋታዎች ነበር የሚደረጉት ተከታታይ ጨዋታዎች እና በዛ ዘመን ሞሪኖ ምን ሚል ግምት አስቀምጠው ነበር? ማንቸስተር ክሪስማስን የሊጉን ደረጃ እየመራ አይቀጥልም እንደርስበታለን የሚል ሀሳብ አቅርቦ ነበር። ግን ይህን ፉርሽ ያደረገ ነው የሆነባቸው። ማንቸስተር አስቶን ቪላን 3-0 አሸነፈ። 3-0 ሲያሸንፍ በማንቸስተር ምን ሪካርድ አስመዝግቧል? በፈርጉሰን የማሰልጠን ዘመን 2000ኛ ግቡን ያስቆጠረበት ጨዋታ ነበር ማለት ነው። ክለቡ ማን ነው? በዚሁ ጨዋታ እንግዲህ ክለቡ ምንድነው የደረጃ ሰንጠረዡን እየመራ ክሪስማስን አለፈ። ከዛም የውድድር ዘመኑን በመሪነት ጨረሰና 16ኛ ጊዜ የእንግሊዝ ሻምፒዮን መሆን ቻለ ማለት ነው ማንቸስተር ዩናይትድ። በፈርጉሰን አባባል እዚህ ጋር የምንጨምረው ነገር ምንድነው? ክሪስማስንና የፈረንጆቹን ኢስተርን የደረጃ ሰንጠረዡን የመራ ቡድን ሻምፒዮን ይሆናል የሚል ቀመር አለው የፈርጉሰንና አንደኛውን አሳክቷል፣ የሁለተኛውንም በዛው አሳካና ሻምፒዮን መሆን ችሏል ማለት ነው። ታህሳስ 15 ጋር እንቀጥል። የዛሬ 87 ዓመት ነው የምንሄደው። እንግዲህ ታህሳስ 15 ልክ የፈረንጆቹ የገናው ዋዜማ በፈረንጆቹ ጋር እንግዲህ በጣም በረዶ የሚጨምርበት ወቅት ነው። በዚህ ሰዓት ቼልሲና ሊቨርፑል በስታንፎርድ ብሪጅ ጨዋታ አድርገው ነበር። የእንግሊዝ የከፍተኛው ዲቪዥን አሁኑ ፕሪሚየር ሊግ ማለት ነው። ጨዋታ አድርገው ቼልሲ 4-1 ማሸነፍ ቻለ በጨዋታው። ግን የሚገርመው በጨዋታውን ለመከታተል የተገኙት ተመልካቾች ቁጥር 6801 ብቻ ነበር በስታንፎርድ ብሪጅ ተገኝተው የተከታተሉት። ይህም በእንግሊዝ ከፍተኛ ሊግ ውድድር ዝቅተኛ ተመልካች ቁጥር የተመዘገበበት ጨዋታ ሆኖ ሪካርድ ሆኖ ተመዝግቧል። ምክንያት ደግሞ ሆኖ የተጠቀሰው ምንድነው? ያው በነበረው ከፍተኛ የበረዶ ክምር ምክንያት የትራንስፖርት እንቅስቃሴ ማድረግ ስላልተቻለ ተመልካቾች መገኘት አልቻሉም። እንግዲህ በዛ ሰዓት ሊቨርፑል ቼልሲን ሲገጥም ቼልሲ 20ኛ ላይ ሊቨርፑል ደግሞ 3ኛ ላይ ነበር። የሊጉን ውድድር የጨረሱት ቼልሲ እዛው 20ኛውን አስጠብቆ ነው። ሊቨርፑል ደግሞ 11ኛ ሆኖ ጨርሷል ማለት ነው። ይህ ጨዋታ የተካሄደው የዛሬ 87 ዓመት ነው።